አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ጠፍተናል፣ ጠፋ ብለን ከርመናል። በቃ የስራ ነገር እኮ አይወራም። ይህ አመት በዓል ስራ ቢዚ አድርጎን ከርመናላችኋለሁ ውዶቼ። እና ላይክ እና ሰብስክራይብ እያደረጋችሁ አብራችሁ ይቆዩ ማለት ነው። ዛሬ ደግሞ የመጣሁላችሁ ያው እንግዲህ በልብስ አጠባ ነው ማለት ነው። ልብስ አጠባውን ስንል ካውያውን ስንል እንደው ስራ ያልቅም እኮ ያ ረቤ ስራ ከባድ ነው ከምር ማለት ነው። ልብስ ደግሞ እንደምታዩት ነው ከባድ ነው። ብቻ አልሐምዱሊላህ እያልን ስለሁሉም ነገር መኖር ነው። ልብስ በጣም ነው የሚበዛው እዚህ ቤት ባይዘው ወይ ማለት ነው። የጎረምሳ ቤት ስለሆነ በቃ ዛሬም ማጠባ ነገም ማጠባ ነው። ግን አልሐምዱሊላህ እና ይሄን ይመስላላችኋለሁ ውዶቼ። እዚህ ጋር ደግሞ ያው ቀሳላችን እንደዚህ እያጠብን እንደዚህ እናጣጥባለን እና ይሄን ይመስላል። እና ዛሬ አብራችሁኝ ቆዩ ማለት ነው። ያው በልብስ አጠባ ነው ያለሁት እንግዲህ ልብስ አጠባ ላይ ነኝ ማለት ነው። አብራችሁኝ ቆዩ ጠብቁ ማለት ነው። ቤት እየጠበቃችሁ አለን አይዟችሁ ማለት ነው። እና የአረብ ሀገር ህይወት አንዳንድ ጊዜ ከባድ ነው። ብቻ አልሐምዱሊላህ ምክንያቱም አያልቅም ስራው ራሱ ማለት ነው። ብንሰራው አያልቅም እና አልሐምዱሊላህ እያልን ብቻ ነው። ሁሉም ነገር ያልፋል። እንግዲህ ያው በቤታችን ደግሞ አንድ ቀን በቤታችን እንሆናለን። ተስፋ አለን ባይዘው ምክንያቱም በራሳችን ቤት እንኖራለን የሚለው እና አብሽሩ ያኔ ቅር እንዳይላችሁ የማያልፍ መስሏችሁ ለማለት ያህል ነው። እሺ እና ይኸው ይሄን ይመስላል። አስራ ወደ ማስተቻለሁ ቆይ ላሳያችሁ። ይኸው ተራሱ እዚህ ጋር ሰጣሁትን ማለት ነው። እዚህ ጋር ራሱ አስተቻለሁኝ ማለት እዛ ጋር አልበቃ ብሎ እዚህ ጋር ራሱ በቃ እንደዚህ በየኩርሲው ላይ ምናምን እዚህ በሩ ላይ ሁሉ አልቀረኝም። ዛሬማ ሲበዛብኝ ልብሱ ማለት ነው። እዚህ በሩ ላይ ሁሉ አልቀረኝም እና እንደዚህ አድርጌ እዚህም አስጥቻለሁ ልላችሁ ፈልጌ ነው። ሰው እንግዳ ምናምን ከሌለ በጣም ከበዛብኝ እንደዚህ አድርጌ አሰጣለሁ። ምን አገባኝ? ምክንያቱም ሰው ከሌለ ኖርማል ነው። ሰው ካለ ደግሞ ይመጣል ካሉኝ አነሳለሁ። ያዛ ጋር ድመቷ ተኝታለች ማለት ነው። እና በተረፈ ደግሞ እስኪ ልብስ አጥቤ እዚህ ጋር ደግሞ ዳቦዬ ኮፍ እስከሚልልኝ ድረስ ዳቦ አብክቻለሁኝ። ማሻአላ ኮፍ እያለ ነው። ዳቦዬን አቦካለሁኝ ማነው ጋግራለሁኝ። ከዛ በቃ ይበላላ። ልብስ አጥቤ ምናምን ሲደክመኝ እና እንደዚህ ሸፈንኩት ኮፍ ሲልልኝ እጋግራለሁ ማለት ነው። ከዛ ደግሞ እዚህ ጋር ያው ትንሽ እቃ አለኝ። እኛ የመዳም ቅመሞች እኮ ጎበዝ ነን ለስራ አንደኛ ነን። ወደ ኋላ እንልም ለስራ አይደለ? እና እንደዚህ እናረጋለን፣ ተረድት እናረጋለን። የዳቦ መጥቂያ እዚህ ጋር ዳቦ የመጋገሪያ ነው ይሄ እና ይሄን ይመስላል። እና እንደዚህ ነው። እዚህ ደግሞ የሴትዬ ክላስ ነው። የተረተበ አይመስልም። እኔ እኮ በጣም ነው የሚገርመኝ ከምር። እኔ አሁን እርጥብጥብ አድርጌ ራሱ በስነ ስርዓት ሳስቀምጠው እሷ ሰግዳ በቃ መረተብ ምናምን የሚባል ነገር የለም። አሁን እንኳን ረትብላትም እንደዚህ ይሆንላት። አሁን በደቂቃ ነው ኢሻን ሰግዳ ደግሞ መልሳ ለኢሻ መልሳ ተዘረጋዋለች። በቃ አትመልስም። ያኔ ረታትባችሁ ራሱ ምናምን በስርዓት አያስቀምጡም። ምንም አይቀመጥም ሰከንድ ማለት ነው። የኔማ ሴትዮዋ በጣም ጥሩ ሴት ናት እንጂ በቃ ስነ ስርዓት የሚባል ነገር የላቸውም። ማለቴ አሁን ተረትቦ በቃ የተወሰነ ደቂቃ አይቆይም እና እንደዛ ነው። እና ይሄን ይመስላላችኋለሁ ውዶች። አሁን ደከም ብሎኝ አረፍ ብያለሁ ማለት ነው። ኢሻ እስከሚሰገር ድረስ አረፍ ብዬ ነው። ከዛ እዛ ጋር ደግሞ የኔ ልብስ ነው ባይዘው አጥቤ ነው አላሰጣሁትም። ፎቅ ነው የምወስደው በእግር መንገድን ይዤ ነው የሚሄደው ወደዛ ወደ ላይ ሲሄድ ማለት ነው። እና እዚህ ጋር ረፍ ልበል ትንሽ ብዬ ነው
አብሽሩ እንግዲህ የራሳችን ደግሞ ፈጣሪ በራሳችን ቤት የረፍቱን እንጀራ ይስጠን ኢንሻአላህ ብዬ ተስፋ አደርጋለሁኝ። ምክንያቱም ከችግር በኋላ በእርግጥ ምቾት አለ የሚለውን ስለማስብ እና ይሄን ይመስላላችኋለሁ ውዶቼ። ያው ዳቦ ሲደርስ ደግሞ ጠራችኋለሁ። ዳቦ ሲደርስ ሻይ ሰርቼ ምናምን አቀርብላችኋለሁ ማለት ነው። ሰምታችኋል። እና አብሽሩ አልጠፋም ካሁን በላይ ባይዘወይ ሲጀመር አይዲያ ሲኖር ነው እኮ ቪዲዮ የሚሰራው። ምን አይዲያ አለ ማለት የሆነ በቃ ግራ ያጋባል። አንዳንድ ጊዜ ምን እንሰራለን የሚለው ነገር ያሳስባል ከምር። እና ይሄን ይመስላል። እዚህ ጋር ደግሞ ውርዬ ተኝታለች። ልብሱ ገባባችሁ ድጋሜ። አይ ልብስ ያጠብቁ ቀን ባይዘው ሳላም ሁሉ ነው ልብስ መሞላው። ምክንያቱም አይበቃም፣ አንዱ መንሸር አይበቃም። ሁለት መንሸር ራሱ ቢሆን ፎቅና ምድር ስለሆነ ወጣቶቹ ብዙ ስለሆነ አይበቃም። ከዚህ ሰው አይመጣም ያልኩ ቀን ግን እንዳለ ሳላውን ሁሉ ነው የምሞላው በልብስ ማለት ነው። ምን አገባኝ? ምክንያቱም ሰው ከሌለ ችግር የለም። ሰው ይመጣል የተባልኩ ቀን ደግሞ ሳላየን ፏ አደርጋታለሁ። እና ይሄን ይመስላል። አብሽሩ በሌላ ቪዲዮ ተመልሼ እስከምመጣ ድረስ ሰላማችሁ ይብዛልኝ እላችኋለሁ የኔ ምርጦች። አትጥፉ። እኔም ደግሞ አልጠፋም እንግዲህ እገባለሁ አንዳንድ ጊዜ ኢንሻአላህ። እና ይሄን ይመስላል። ደክሞኛል ባይዘው ልብስ አጥቤ ማለት ነው። ልብስ አጥባ ያደክማ እንዴ እንዳትሉ መቼም ልብስ አጥባ በጣም የሚያደክመው ባይዘው። ምክንያቱም ደግሞ አጥበን ካውያ አድርገን የሚተኩሰውን ተኩሰን የሚተጣጠፈውን አጥፈን እንደገና ደግሞ ዱላብ ወስዶ መደርደሩ። በዛይ ደግሞ የዱላቡ ልብስ ገልብጠው ስታገኙ ታስባችሁታል ያለ ብደት። ብቻ አልሐምዱሊላህ ነው። ምን ይደረጋል እንግዲህ ያው መታገስ ዋጋ አለው አይደል የሚባለው። እና ያን ይመስላል። አብሽሩ ውዶቼ ተመልሰን እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ላይክ እና ሰብስክራይብ ሼር እያደረጋችሁ አብራችሁ ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ።